ሙሉ ቁርአን ካነበብነው በአብዛኛው የምናየው ምንድነው እያስፈራራ ነው የመጣው። ስለዚህ በመጽሐፍ ቅዱስ ውስጥ የህይወት ቃል ብቻ አይደለም የሚገድልም ቃል አለ። ይሄን ቃል ጠቅሰን ስንናገር እንሞትበታለን። በፈረድነው ፍርድ ይፈረድብናል። ሁለቱ አውሬዎች አሁን መጥቷል። የመጀመሪያው መሐመድ ነው፣ ሁለተኛው ደግሞ ማርቲን ሉተር ነው ዓለምን ያሳተው። አሁን በዚህ ዘመን ደግሞ አንዱ በኢትዮጵያ አንዱ በእስራኤል መጥተዋል። ሁሉም አጥፊዎች ናቸው፣ አስፈራሪዎች ናቸው። ይሄ እውነት ግን ለሐሰተኞች መራራ ሊሆን ይችላል፣ ውስጣቸውን ሊያቃጥላቸው ይችላል። ያው መድኃኒት መራራ ነው ይዋጡት። 666 የሚባለው ቁጥር ነው። ይሄ ቁጥር የመሐመድ ቁጥር ነው። ሶላት እስኪሰግዱና ምጽዋት ማለትም ዘካ እስኪሰጡ ድረስ እንድዋጋቸው ታዝዣለሁ ብሎ ባገኛችኋቸው ቦታ ሁሉ ግደሏቸው ብሎ ይናገራል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው ይላል። ሌላው 10 ቁጥር የዚህ የጨረቃ ዋና የመዋጊያ ቀንዱ ነው ማለት ነው። 10 ቁጥር 73ኛው ቁጥር የኢየሱስ ክርስቶስ ቁጥር ነበረ። አሁን መሐመድ ምን እያለው ነው? የኔ ቁጥር ነው፣ የኔና የሱሐባዎች ቁጥር ነው። ይሄ የጀነት ነው፣ የተቀረው ግን የጀሃነም ነው እያለ ለሙስሊሞቹ ራሱ እንኳን ሳይራራ እነሱ ወደ ጀሃነም ናቸው ራሳቸው እያለ ይናገራል ማለት ነው። ከ2017 እስከ 2044 ያለው ደግሞ ልዩ አውደ ፀሐይ ምስጢር የሚገለጽበት ማለት ነው። የጾመና እርሱን አስከትሎም ከሸዋል ወር 6 ቀናትን ያከለ ዓመቱን ሙሉ እንደ ጾመ ይቆጠርለታል። ማርያም ግን በሚገባው ክብሯ ልክ እስካልተገለጸች ድረስ ከዛ ባነሰ እስከ ገለጻት ድረስ አክብሯታል፣ በበቂው አክብሯታል ማለት አይቻልም። ይሄ ታሪክ ወስዶ ለአንድ ሴተኛ አዳሪ መስጠት በቀጥታ ምንን ያሳያል? ከድንግል ማርያም ጋር ያለው የጠብ መንፈስ ያሳያል ማለት ነው። አንዱ የኢየሱስ ክርስቶስ ምሳሌ ነው፣ ስጋዬን ብሉ ያለው። አንደኛው ደግሞ በኋላ የሚመጣ የተለየ ቅዱስ ሰው ስላለ ፈጣሪ ያልሆነ የእሱ ምልክቶች ናቸው። 666 የመሐመድ ሆኖ የሚቀመርበት ምክንያት 73ኛውን ቁጥር ምን በማድረግ ነው? ቆርጦ በመጣል ማለት ነው። ለምን? 73 ቁጥር ማለት የአሮን ቁጥር ነው፣ የክህነት ቁጥር ነው። 73 ቁጥር ማለት የካህኑ የሰማያዊ ካህን የኢየሱስ ክርስቶስ ቁጥር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? እንዴት ሰነበታችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍቅርና ሰላም ከእኔም ከእናንተም ጋር ከሁላችንም ጋር ይሁን። የእናታችን የቅድስት ድንግል ማርያም አማላጅነት እና ተራዳኢነት፣ የቅዱሳን ሁሉ አማላጅነትና ተራዳኢነት ከእኔም ከእናንተ ጋር ለዘላለም ይሁን አሜን። የዛሬው የመማማሪያ ሀሳባችን ምንድነው የሚሆነው? ከባለፈው የቀጠለ ነው የሚሆነው። ባለፈው ስለ መሐመድ የመሐመድ ልብ ለአውሬው እንዴት እንደተሰጠ፣ መሐላ ከአላህ በቀር በማንም መማል እንደማይቻል፣ ነገር ግን እንደዚህ ብሎ ሪያዱ አሷሊሒን የሚባለው የሐዲስ መጽሐፍ አውጆ ሳለ በቁርአን ላይ ግን እሱ በወደቀው ኮከብ እንዴት እንደሚምል እና የመሐመድ አላህ ያው ያ የወደቀ ኮከብ መሆኑን ያሳየበት ሁኔታ። ስለዚህ ከዚህ የተነሳ የኮከቡ ጨረቃው ደግሞ እሱ እንደሆነ ሲቀበሉት ጨረቃ ብለው እንደሚቀበሉት የነበረ ከመካ ወደ መዲና በሄደበት ሰዓት እና ጨረቃው መሐመድ፣ ኮከቡ ደግሞ የእርሱ አምላክ ወይም አላህ ብሎ የሚለው እንደሆነና ለዚህ ደግሞ በምልክትነት በመስጊዱ ራስ ላይ ተቀምጦ እንዳለ ለማብራራት ሞክሬያለሁ። ስለዚህ ከዛ በመቀጠል ዛሬ የእሱ የሆነ ቁጥር አለ። ያ ቁጥር ብዙ ጊዜ ለሌሎች ነው የሚሰጠው። እሱም ምንድነው? 666 የሚባለው ቁጥር ነው። ይሄ ቁጥር የመሐመድ ቁጥር ነው። ነገር ግን ሰዎች ሳያውቁ ለሌሎች ነው የሚሰጧቸው እና እንዴት የሱ እንደሆነ ግን የሱ ይሁን እንጂ ቁጥሩ በዛ ቁጥር ውስጥ ግን
የሚወከሉ ኢቭን በክርስቲያን ውስጥም ሆነው ከክርስቲያን ውጭ የሆኑ በክፋት ውስጥ ያሉ ብዙ ኃይሎች በዛ ቁጥር እንዴት እንደሚወከሉ የምናሳይበት ነው የሚሆነው ማለት ነው። እንግዲህ በዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 18 ላይ ነው ያለው። ይሄ ቁጥር ምን ይላል ሲነበብ ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለው ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና፣ ቁጥሩም 666 ነው ይላል። ቁጥር የሚለው አገላለጽ በሌላ አገላለጽ ማለት ነው ሂሳብ በሚል ሊገለጽ ይችላል። ቁጥር ሂሳብ ተመሳሳይ ነው። ቁጥር ብለን መቁጠር እንላለን፣ ሂሳብ ብለን ማሰብ እንላለን ማለት ነው። ሂሳብ ደግሞ ቀጥታ የሚገናኘው ከሀሳብ ጋር ነው። በሀሳብ ውስጥ ደግሞ ምን አለ? አስተሳሰብ አለ። አስተሳሰብ ደግሞ የቀና አስተሳሰብ፣ የህይወት አስተሳሰብ፣ በጎ አስተሳሰብ አለ፣ ክፉ አስተሳሰብ አለ ደግሞ ማለት ነው። አጥፊ አስተሳሰብ አለ ማለት ነው። ስለዚህ ቁጥር ሲባል ወይም ሂሳብ ሲባል ዝም ብሎ ድርደራ 1 2 3 እያሉ መቁጠር ብቻ ሳይሆን በእያንዳንዱ ቁጥር ውስጥ የሚወከል ማንነት ነው። ቁጥር ማንነትን፣ ቁጥር አስተሳሰብን ይወክላል። ማንነትም አስተሳሰብ ነው፣ አስተሳሰብ ማንነት ነው። በዛው ቁጥር ውክልና ውስጥ ምን አለ? ማንነት፣ አስተሳሰብ ይወክላል ማለት ነው። ስለዚህ ቁጥር ቀምረን በቁጥሩ ክፉ ይሁን መልካም እናውቃለን ማለት ነው። ስለዚህ የአውሬውም ስም ሲል ምን ማለት ነው? ዝም ብሎ ስም አንድ ሰው አበበ ከበደ እንደሚባለው ስም ሳይሆን ማንነት ማለት ነው። እና የአውሬውም ስም ወይም ደግሞ የስሙ ቁጥር፣ ይህ ቁጥር የሚባለው አስተሳሰቡን የሚወክለው ማለት ነው። የስሙ ቁጥር ምልክት የሌለው ማንም ሊገዛ ወይም ሊሸጥ እንዳይችል ይላል። ማንም ሊገዛ ወይም ሊሸጥ እንዳይችል ሲል በሰው ሰውኛ አሁን እነዚህ ክፉዎቹ ዓለምን እኛ እንቆጣጠራለን በዚህ በቴክኖሎጂው አሰራር ማለት ነው። ስለዚህ ከኛ ፍላጎትና አካሄድ ውጭ ያሉትን ከገበያ ውጭ አድርገን በረሃብ በማስገደድ ወደኛ መንገድ እናስገባቸዋለን በሚለው በስጋው አረዳድ ሳይሆን መንፈሳዊ አረዳዱ ምንድን ነው? ይሄ ምልክት የሌለው ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል ማለት ምን ማለት ነው? መሸጥ መግዛት ማለት በመንፈሳዊ አስተምህሮ ዓለም ውስጥ አስተማሪውና ተማሪ በእግዚአብሔር መንግስት እንጀራ ግብይት ውስጥ ናቸው ያሉት። ለምሳሌ ወደ ወንጌል ስንመጣ የወንጌል ገበሬዎች የሚባላሉ፣ የወንጌል ነጋዴዎች የሚባላሉ። በንግድ ትመሰላለች ወንጌል፣ በግብርና ስራ በመዝራትም ትመሰላለች ማለት ነው። በውስጥ እየተናገረን ያለው በውጭ በላይ የሚመስለን ምንድን ነው? ራሳችንን ወደ ንግድ ስናስገባ ወይም ስንገዛ ስንሸቅጥ በዚህ ሲስተም ካላለፍን በስተቀር መግዛትን መሸጥም እንዳንችል ያደርጋል እና ያደርገናል የሚል አስተሳሰብ እንድንይዝ ያደርገናል። በውስጥ ያለው ምስጢራ ሀሳብ ግን ይሄ ቁጥር ከሚወክለው ከጥፋት አስተሳሰብ ውጪ ማንም ሰው ውጪ የሆነ ማንም ሰው ምንም ሊናገር እንዳይችል እስኪያደርግ ድረስ ዓለም ላይ ተጽዕኖ ይኖረዋል ማለት ነው። በዚህ ቁጥር ማለት ነው ይላል እና ቀጥሎ ምን ይላል? ጥበብ በዚህ አለ፣ ጥበብ በዚህ አለ፣ አእምሮ ያለው የአውሬውን ቁጥር ይቁጠረው ይላል። እንግዲህ ይህን ቁጥር በማወቅ የሚሞገስ እግዚአብሔር የሰጠው የጥበብ አእምሮ ያለው እንጂ ይህን ቁጥር የሚያውቀው እግዚአብሔር ጥበብ ያልሰጠው ይህን ቁጥር ቀመሩን ሊያውቀው ሊቆጥረው እንደማይችል ሊደርስበትም እንደማይችል ነው። ይህ ቁጥር ደግሞ የሰው ቁጥር ነውና ቁጥሩም 666 ነው ይለዋል ማለት ነው።
የሰው ቁጥር ነው። ይሄ ቁጥሩም 666 ነው ይለዋል። እና ከሱ ማንነት ጋር የሚገናኝ ነው። ሰው ነው። ያው አውሬው ዲያብሎስ ቢሆንም ያደረበት ማለት ነው። እሱ ያስነሳው ማለት ነው። ከዚህ ሰው ጋር የሚገናኝ ማንነት ነው ማለት ነው። እና ይሄ ቁጥር ቀምረን የማን ቁጥር እንደሆነ የምናውቀው ከፀሐይ ዓመት ቀናት ቁጥርና ከጨረቃ ዓመት ቀናት የቀናት ቁጥር ልዩነት፣ ጨረቃ እንዴት አድርጎ እንደሚቆጥርና የፀሐዩን ዓመት ቀናቶች እንዴት አድርጎ እንደሚፈውዛቸው፣ እንዴት አድርጎ እንደሚበትናቸው፣ የመበተኒያ መሳሪያዎቹ ምንድናቸው፣ ቀንዱ ምንድነው፣ ከዛ ውስጥ የሚወጣው ቁጥር ተቀምሮ እንዴት ነው 666 የሚመጣው፣ ከዛ በኋላ በዛስ ደግሞ የሚወከለው አስተሳሰብ ምንድነው፣ አጥፊ የሆነ ልክ ጨረቃ የፀሐዩን ዓመታቶችን እንደሚበትናቸው ልክ እንደዚህ በዛ ውክልና ደግሞ በኢየሱስ ክርስቶስ የተፈጠሩትን ፍጡራን ለማጥፋት እንዴት አድርጎ እንደሚሰራ በዛ ውክልና ማለት ነው እናያለን ማለት ነው። እንግዲህ ይህንን በምንነጋገርበት ሰዓት አንዲት እህት ባለፈው በሰራሁት ቪዲዮ ላይ የሰጠችው አስተያየት አለ። የራሳችሁን ሃይማኖት ይዛችሁ እሱን ብቻ አስተምሩ ብላ የሰጠችው ነገር አለ። እዚህ ላይ ምን ለማለት ፈልጋለሁ፣ እግረ መንገዴን ወደ ዋናው ነገር ከመግባቴ በፊት እኛ ፍጡራን ነን። ፍጡር ደግሞ የተለያየ አመለካከት የተለያየ ሃይማኖት ስላለው የተለያየ ፈጣሪ ያለው ማለት አይደለም። አንድ ፈጣሪ ነው ያለን። አንድ ፈጣሪ ካለን ደግሞ አንድ አጀንዳ አለን ማለት ነው። ስላልተግባባን ነው እንጂ አንድ አይነት ሃይማኖት ያልያዝነው። ግን በሐሳባችን ሁላችንም ምንድነው ብለን የምናምነው ፈጣሪ አንድ ነው። ስለዚህ እነዛ ከሃጂዎች ናቸው ብለን ነው የምናምነው ማለት ነው። ስለዚህ መነጋገር ይጠበቅብናል የጋራ ጉዳይ ስላለን ማለት ነው። የማይቻለው ምንድነው? ለምሳሌ እኔ ከማምንበት ውጪ ያለ ሌላ ሰው እሱን ለማሳመን ጉልበት ከጨመርኩኝ፣ እሱን ለማጥፋት ከተነሳሁኝ በተግባር እኔ ራሴ የፈጣሪ ተቃዋሚ ነኝ ማለት ነው። ለምን? እሱ ፈጥሮታል። ሊያጠፋው ቢፈልግ ሊያጠፋው ይችላል። እኔ የፈጣሪ መልእክተኛ ነኝ አስተማሪ ነኝ እያልኩ ፈጣሪ የፈጠረውን ፍጡር ለማጥፋት የምነሳ ከሆነ በተግባር ያንን የምናገረውን ቃል የምኖር ስላልሆንኩኝ ተቃዋሚ ነኝ። ከዚህ ባለፈ ሁልጊዜም ቢሆን ትክክል አይደለም ብዬ የማምንበትን ትክክል አለመሆን ለማሳየት መሞገት አለብኝ። በተቃራኒው በዛ በኩል ያለው ደግሞ እኔ ትክክል ካልሆንኩኝ እኔን መሞገት አለበት። ለእኔ ስለሚጠቅመኝ እኔም የምናገረው ለእሱ ስለሚጠቅመው ማለት ነው። ቅንነት ስለሌለ በበጎ አይን ስለማናየው ነው እንጂ በተቃራኒው በኩል ካለው የሚሰነዘር የትችት የሚሆን የማስተማር ሀሳብ ይጠቅመዋል ለዛ ለሰሚው ማለት ነው። እኔ መሐመድን እንደዚህ አልሳደብም። እሱ እንደሚሳደበው አልሳደብም። ተከታዮቹ እንደሚሳደቡት አልሳደብም። ተከታዮቹን በሱ አስተምህሮ ሌሎች ለማጥፋት እንደሚሄዱት ያንን አላደርግም። በቀን ልቦና ሆኜ ዝግ ባለ አነጋገር ግን በልኩ ያለውን ነገር አስቀምጬ አልፋለሁ። ይሄ እውነት ግን ለሐሰተኞች መራራ ሊሆን ይችላል። ውስጣቸውን ሊያቃጥላቸው ይችላል። ያው መድኃኒት መራራ ነው ይዋጡት፣ እየመረረም ቢሆን ማለት ነው። መሐመድ ካስተማራቸው ትምህርቶች አንዱ ምንድን ነው? ቁረይሾች የሚሏቸው እሱን ያሳድዱ የነበሩትን ትንሽ ወደ ኋላ መለስ ብለች የመሐመድ ካስተማ ኦኬ እና መሐመድ ቁረይሾችንና አይሁዶችን እንደዚሁም ክርስቲያኖችን በአጠቃላይ እሱ ከሚያስተምረው አስተምህሮ ውጪ ያሉትን በምን አይነት አያያዝ ሊይዟቸው እንደሚገባ ሲያስተምር ሙስሊሞቹ ተከታዮቹን ምን ይላል?
ሙሐመድ የአላህ መልእክተኛ ናቸው ብለው እስኪ መሰክሩ፣ ሶላት እስኪ ሰግዱና ምጽዋት ማለትም ዘካ እስኪ ሰጡ ድረስ እንድዋጋቸው ታዝዣለሁ ብሎ ባገኛችኋቸው ቦታ ሁሉ ግደሏቸው ብሎ ይናገራል። ይሄ የት ነው ያለው? አልበቀራህ ክፍል 2 የአንቀጽ 193 ማብራሪያ ቁርአን ገጽ 58 ራስጌና ግርጌ ላይ ይገኛል ማለት ነው። ይሄ ቁርአን በዚህኛው ቁርአን ሌላም ከዚህ በኋላ ተተርጉመዋል መሰለኝ። ይሄኛው ቁርአን ማለት ነው በቀይ ያለው በሼክ ሰይድ ሙሐመድ ሳዲቅ እና በሃጂ ሙሐመድ ሳኒ ሀቢብ የተተረጎመው እዚህ መጽሐፍ ላይ አለ ማለት ነው። እንግዲህ በግልጽ እየጠቀስኩ እየሄድኩ ያለሁት ስለሚካድ ነው። የለም እንደዚህ የሚባል ነገር ተብሎ ስለሚባል ነው በደንብ እያሳየው እየሄድኩ ያለሁት ማለት ነው። በእንደዚህ አይነት ሁኔታ እግዚአብሔር ባይፈልግ በአንድ ጊዜ ዓለምን ሁሉ ሊያጠፋ እንደማይችል አይነት እነሱ በስጋ ውጊያ ሰይፍ ይዘው ለፈጣሪ ሊገሉለት ማለት ነው። በእንደዚህ ሁኔታ በእግዚአብሔር ፍጡር ላይ ሲዘምቱ ነበር ማለት ነው። በዮሐንስ ራእይ ምዕራፍ 13 ላይ አውሬው የስድብ አብ ተሰጠው እንደተባለው እንደዚሁም ደግሞ ቅዱሳንን በብዙ ቦታ ሲሳደብ አየዋለሁ። በእርግጥ በቁርአን ውስጥ የማርያም ወይም ደግሞ የመርየም ምዕራፍ የሚባል አለ። ግን የመርየም ምዕራፍ የሚል ቢኖርም ማርያም ግን በሚገባው ክብሯ ልክ እስካልተገለጠች ድረስ ከዛ ባነሰ እስከ ገለጻት ድረስ አክብሯታል፣ በበቂው አክብሯታል ማለት አይቻልም። እኛ የምናምነው ድንግል ማርያም የፈጣሪ እናት ነች ብለን ነው የምናምነው። ከዚህም አልፎ ግን በእኛ በኦርቶዶክሳውያን በተለይ ምን አይነት አስተምህሮ አለ ስለ ድንግል ማርያም? እናታችን ቅድስት ድንግል ማርያም በአንድ ቦታ ላይ ውሻ ተጠምቶ ውሃ ለመጠጣት ፈልጉ ግን መጠጣት ሳይችል ስለቀረ በወንዝ ዳር በጉድጓድ ውሃ ዳር ማለት ነው ቆሞ አየችውና የወርቅ ጫማዋን አውልቃ በዛው ውሃ ሞልታ አጠጣችው እና ደግሞ ይሄ ጽድቅ ሆኖ ተቆጠረላት የሚል አስተምሮ አለ። ካዛባሁኝ የበለጠ ሊቃውንቱ ያስተምሩታል ይሄንን ማለት ነው። ይሄንን ግን ለሴተኛ አዳሪ ይሄ ታሪክ ለሴተኛ አዳሪ በመስጠት ወይም ደግሞ ያቺ እንደዚህ ያደረገችው ሴተኛ አዳሪ ነች ለማለት ፈልጎ እንደሆነ ቀጥታ ማርያም ብሎ ባይልም ግን ምን ይላል? ይህን ታሪክ አንዲት ሴተኛ አዳሪ በጫማዋ ማለት ነው ውሃ ቀርታ ውሻውን እንዳጠጣች ከበኒ እስራኤል የሆነች ከብንያም ነገድ ሆና ከእስራኤል ውስጥ የሆነች እና ጽድቅ ሆኖ እንደተቆጠረላት ይናገራል። ይሄ ታሪክ ወስዶ ለአንዲት ሴተኛ አዳሪ መስጠት በቀጥታ ምንን ያሳያል? ከድንግል ማርያም ጋር ያለው የጠብ መንፈስ ያሳያል ማለት ነው። ሌላው አቡ ሁረይራህ ማለት ነው ዘገቡት እንዳስተላለፉት ተብሎ የተጻፈ የአላህ መልእክተኛ እንዲህ ብለዋል፣ አይሁዶችና ክርስቲያኖች ለ71 ወይም 72 ይከፈላሉ። ይህ ህዝብ ደግሞ ለ73 ቦታ ይከፈላል። ሙስሊሙን ለማለት ነው። ይህ ህዝብ ደግሞ ለ73 ይከፈላል። ከአንዱ በስተቀር ሁሉም የጀሃነም ናቸው። ራሳቸው ሙስሊሞችን ማለት ነው። ከአንዱ እንግዲህ ራሳቸው ሙስሊሞቹ 73 ቦታ ይከፈላሉ ይልና ከአንዱ በስተቀር ሁሉም የጀሃነም ናቸው። ያም መንገድ እኔና ሱሐባዎቼ ያለንበት ነው ይልና ይሄ የት ነው የተመዘገበው? ትርሚዚ፣ ኢብኑ ማጃህና አቡ ዳውድ ዘግበውታል ይላል። በምዕራፍ 3 ወይም ደግሞ አሊ ኢምራን ክፍል 4 ከአንቀጽ 105 በታች ገጽ 104 ግርጌው ላይ አለ ማለት ነው። እንግዲህ ይሄ ቁጥር ሆን ብሎ ነው
73ቱ ቁጥር የኔና የሱሐባዎቼ ነው ብሎ ያለው፣ ክርስቲያኖች ግን ለ70 እና ለ72 ይከፈላሉ ብሎ ነው የተናገረው። ይሄ ቁጥር ግን የኢየሱስ ክርስቶስ ቁጥር ነው፣ 73 ቁጥር ማለት ነው። 13ኛው ቁጥር የኢየሱስ ክርስቶስ ቁጥር ነው። 37ኛው ቁጥር የኢየሱስ ክርስቶስ ቁጥር ነው። እንደዚሁም ደግሞ 73ኛው ቁጥር የኢየሱስ ክርስቶስ ቁጥር ነው። ግን እሱ ቀማኛ ስለሆነ ይሄ ቁጥር የኔና የሱሐባዎቼ ነው ብሏል። እንዴት ነው የኢየሱስ ክርስቶስ ቁጥር የሆነው? በነገራችን ላይ በኦሪት መጽሐፍት ላይ እንደተቀመጠው እግዚአብሔር ሙሴን እንዳዘዘው ማለት ነው ከእስራኤል 70 ሽማግሌዎች 70 አለቆችን ምረጥ አለው። እነርሱ ላይ ደግሞ 2ቱ የአሮን ልጆች አብዩድና ናዳብን ደምርበት አለ። ጠቅላላ ስንት ሆነ? 72 ሆነ። በእነዚህ በ72ቱ ደግሞ ዋናው ካህን አሮንን ጨምርበት አለ። 73 ሆነ። ካህኑ ዋናው ካህን 73ኛ ቁጥር ሆነ ማለት ነው። ከነዚህ ውጪ ማን አለ? ራሱ ሙሴና ሎሌው ኢያሱ አሉ ማለት። ጠቅላላ 75 ይሆናሉ፣ ግን እነዚህ አይደመሩም። ከቁጥር ምስጢር አንጻር 73 ይሆኑና 75 የሚሆኑት የሚያደርጓቸውን 2ቱ ወንዶች ደግሞ እንደገና አሉ፣ ሙሴና ኢያሱ ማለት ነው። እነዚህ ከህዝቡ ተለይተው ወደ ኮሬብ ተራራ ተጠግተው እግዚአብሔርን አዩት፣ ሰማያዊን ምግብ በሉ ጠጡ ይላል ማለት ነው። ከዛ በኋላ 73ቱን እዛው ትተዋቸው 2ቱ ብቻ ተለይተው ወደ ኮሬብ ተራራ ወጥተው እዛ 2ቱን ጽላት እንደተቀበለ እናያለን ማለት ነው። በአጠቃላይ እግዚአብሔር ደግሞ ከዚህ ውስጥ ስንተኛ ነበረ? 76ኛ ነበር በቁጥር ደረጃ ማለት ነው። እንግዲህ 2 ወንዶች አሉ፣ ማነው ሙሴና ኢያሱ። እዚህ ጋር ደግሞ 73 አሉ፣ 73 አሉ። 73ኛው ካህኑ አሮን ነው። ይሄ ክህነት የኢየሱስ ክርስቶስ ምልክት ነው፣ በቁጥርም ጭምር ተወክለው ማለት ነው። 2ቱ ተደምረው እንደገና 3ኛው እግዚአብሔር ተደምሮ ራሱ እግዚአብሔር ነው ማለት ነው። ኮሬብ ተራራ ላይ ያናግራቸው የነበረው እና ይሄ 73 እና 76 የሚለው ቁጥር እርስ በርሱ ተባዝቶ 76ኛው ቁጥር ያው 76 ዓመት አንድ አውደ ማህተም ነው የሚባለው። ማዕከላዊ ቀመርም ይባላል፣ አውደ ቀለምም ይባላል ማለት ነው። አውደ ማህተምነቱ ከሌላ ነገር ጋር ያገናኙታል እንጂ እቺ 76ኛው ቁጥር ማህተም ስለሆነች ነው። የተቃዋሚ ቁጥር ነው 76 ቁጥር። ግን ኢየሱስ ክርስቶስ የ72ቱ አለቃ ሆኖ 73ኛ ሆኖ እንደመጣው ይሄ ደግሞ ቁጥር የኢየሱስ ክርስቶስ ስለሆነ ተቃዋሚው ይህንን ቁጥር በመበረዝ 76 አምጥቷል ማለት ነው። እንዴት ነው የሚያመጣው? በኋላ አመጣበታለሁ። ግን ይሄ የተቃውሞ ቁጥር የሆነውን 76ቱን በርዞት ኢየሱስ ክርስቶስ በምን? በመልካም ቁጥር በ73 ቆርጦ በርዞት ማለትም አባዝቶት ማለት ነው። በ73ኛው አውደ ማህተም ማለትም በ72 አውደ ማህተም ከአንድ አውደ ፀሐይ፣ አንድ አውደ ፀሐይ 28 ዓመት ነው። ከ76 ውስጥ 28ቱን ብቻ ለይቶ አንድ አውደ ፀሐይ ማለት ነው ተቆጥሮ 5500 ዓመተ ዓለም ወይም እኛ አሁን ላይ ሆነን ስናየው ዓመተ ፍዳ ዓመተ ኩነኔ ብለን የምንለው ይሄ ተፈጽሞ ኢየሱስ ክርስቶስ ተወለደ። ይሄ ማለት በ73ኛው አውደ ማህተም፣ ከ73ኛው አውደ ማህተም ደግሞ አንድ አውደ ፀሐይ ወይም 28 ዓመት ብቻ ቆጥሮ ማለት ነው። ስለዚህ 73ኛው ቁጥር የኢየሱስ ክርስቶስ ቁጥር ነበረ። አሁን መሐመድ ምን እያለው ነው? የኔ ቁጥር ነው፣ የኔና የሱሐባዎቼ ቁጥር ነው። ይሄ የጀነት ነው፣ የተቀረው ግን የጀሃነም ነው እያለ ለሙስሊሞቹ ራሱ እንኳን ሳይራራ እነሱ ወደ ጀሃነም ናቸው ራሳቸው እያለ ይናገራል ማለት ነው። እንዴት ነው 73ኛውን የኢየሱስ ክርስቶስ ቁጥር በተቃውሞ 76 ለማድረግ የተቀመረው የሚለውን እኒ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ የሰራቸው በቁ የቁጥር ተአምራቶች አሉ። 2 ዓሣ 5 እንጀራ፣ 5ቱን እንጀራ 5 ገበያ የሚያክል ወይም ደግሞ 5000 ህዝብ የሚያህል አንድ ላይ መግቦ ከዛ ውስጥ የቀረው ስንት ነው? ትርፉ 12 መሶብ። ምን ማለት ነው? 2 ዓሣ ልክ እንደ 2ቱ ጽላት እንደ 2ቱ ወይራዎች
አንዱ የኢየሱስ ክርስቶስ ምሳሌ ነው ስጋዬን ብሉ ያለው፣ አንደኛው ደግሞ በኋላ የሚመጣ የተለየ ቅዱስ ሰው ስላለ ፈጣሪ ያልሆነ የሱ ምልክቶች ናቸው። እና እነዚህ ግን በምን ይታወቃሉ? በአምስቱ የጳጉሜ ቀናቶች ቀመር ነው ጊዜያቸው የሚታወቀው። ለምሳሌ ኢየሱስ ክርስቶስ በ73ኛው አውደ ማህተም ይመጣ እንደነበረ አውቀው ሊመጣ እንደሚችል አውቀው አስቀድመው ፈሪሳውያን ማወቅ ነበረባቸው። የጊዜውን ምልክት ማወቅ ነበረባቸው፣ ግን አላወቁም። ስላላወቁ የጊዜውንስ ምልክት ስለምን አታውቁም ብሎ ወቀሳቸው ማለት ነው። ተቀምጧል። ለምሳሌ ቅድም እንዳልኩት 73 ሰዎች ተለይተው ተወስደው እንትና ማድረጋቸው ከዛ ደግሞ 76 መሆናቸው ጠቅላላ ከእግዚአብሔር ጋር በዚህ ቀመር መምጣቱ ወደፊት የሚመጣው እግዚአብሔር ኢየሱስ ክርስቶስ ስጋውን እንደሚበሉት ደሙን እንደሚጠጡት ሰማያዊ ምግብ እንደሚበሉ የሚያመለክት ነበር እንጂ በዚያን ጊዜ እግዚአብሔር ተገልጾ አዩት እንዳለው አይተውት አልነበረም። ወደፊት ስለሚታየው ስለ እግዚአብሔር ስለ ኢየሱስ ክርስቶስ የሚያመለክት ስለነበረ፣ በዚህ ግን ማወቅ ስላልቻሉ ተወቀሱበት ማለት ነው። ይሄ ቁጥር ኢየሱስ ክርስቶስ ምንድን ያደረገው? አምስቱን እንጀራ ያን ሁሉ ምግብ ያን ሁሉ ሰው መገበና ስንት መሶብ ተረፈ? 12 እያለን ያለው ግን በምስጢር 12ቱን ወራቶች ትርፍ አድርጋችሁ አምስቱን የጳጉሜ ቀናቶች ውሰዱና በአምስቱ የጳጉሜ ቀናቶች ደግሞ ቀመር ቀምሩ ነው እያለን ያለው በምስጢር ማለት ነው። ቀመሩ ምንድን ነው? የእነዚህ ትርፍ የሆኑት 12 ወራቶች ቀናቶችን እናውቃለን ስንት እንደሆኑ 360 ናቸው። እነዚህ 360 ለተቀሩት ለአምስቱ የጳጉሜ ቀናቶች ብናካፍላቸው እኩል አድርገን 72 ይደርሳቸዋል እነሱ። ስለዚህ 5 ክፋይ ሲሆኑ እነዚህ 360ዎቹ 72 ይሆኑና እነዚህ ጳጉሜ ቀናቶች ደግሞ እንደዚሁ 5 ቦታ ከፍለን እያንዳንዷ ቦታ ላይ አንዳንድ ጠብ ብናደርግባቸው የጳጉሜ ቀናት ድርሻ ስንት ሆነ ማለት 73ኛው ቀን ላይ ሆነ ማለት ነው። ስለዚህ የተለየ ምስጢር አለው ማለት ነው። በወራቶች ደረጃ 13ኛ ወር ነው። ልክ 12 ሐዋርያቶችን መርጦ ኢየሱስ ክርስቶስ ራሱን 13ኛ አድርጎ በቁጥር ደረጃ እንዳስቀመጠ ለ10 ቀናቶች ብናካፍለው ደግሞ ጨረቃ ለምትገድፈው ለሙሉ ቀናቶች ለ10 ብናካፍለው ደግሞ እንደዚሁ 36 ሙሉ ተቆጥሮ በ35ኛው አማካይ ላይ ያሳየናል። 35ኛው አማካይ ላይ ማሳየቱ ምንድነው? ከዚህ እንዳናልፍ ነው። እንግዲህ ሌሎችን ሙሉ አድርጎ ቆጥሮ እዛኛው ግን አማካይ ላይ መቆሙ 37ኛው ላይ ቆም ማለት ነው። ይሄ ማለት ደግሞ ኢየሱስ ክርስቶስ 36 ቅዱሳት አንስትን መርጦ ራሱን 37ኛ አድርጎ በቁጥር ደረጃ በማስቀመጡ ነው። እያንዳንዷ የዝርዝር ቀናቶች የዓመቱ ዝርዝር ቀናቶች ደግሞ እነዚህ 360ዎቹ ቀናቶች ደግሞ ለአምስቱ የጳጉሜ ቀናቶች ብናካፍላቸው 72 ይደርሳቸዋል። እነሱ 73ኛ ይሆናሉ ማለት ነው። ስለዚህ በየ73 ዓመት አንድ ጊዜ ደግሞ ብንሄድ ደግሞ 73ኛው ዓመት የማን ቁጥር ነው? የኢየሱስ ክርስቶስ ቁጥር ነው። እሱም እንዴት ነው? የጳጉሜ ቀናቶች ተጠራቅመው ሙሉ ዓመት የሚሞሉበት ዓመት ነው ማለት ነው። በ73ኛው አውደ ፀሐይ አንድ አውደ ፀሐይ 28 ዓመት ነው። በ73ኛው አውደ ፀሐይ ላይ ደግሞ ይሄ ማለት ከ2017 እስከ 2044 ያለው ደግሞ ልዩ አውደ ፀሐይ ምስጢር የሚገለጽበት ማለት ነው። በአውደ ማህተም ወይም ደግሞ በአውደ ቀመር ደግሞ ስንሄድ ደግሞ 73ኛው አውደ ማህተም ከ5473 ጀምሮ እስከ 5548 ያለው አንድ አውደ ማህተም ማለትም የ76 ዓመት ዑደት ማለት ነው። እሱም ደግሞ የተለየ ነው። በዚህን ጊዜ ደግሞ ማን መጣ? ኢየሱስ ክርስቶስ መጣ ማለት ነው። አሁን ግን መሐመድ የኔ ነው እያለ ነው ማለት ነው። ሰይጣን ግን ምን አደረገ? ይሄ 5 ቀን ቀመር ስለሆነ ይህን ቁጥር ያመጣው ቀኑ በበዛ ቁጥር ዑደቱን ስለሚያፈጥን፣ ቀኑ ደግሞ በቀነሰ ቁጥር ደግሞ ዑደቱ ስለሚያጠር አምስቱን የጳጉሜን ቀናቶች ወሰደና 5 ቦታ ከከፈለ በኋላ ከአምስቱ መካከል አንዷን ብቻ አንድ አምስተኛውን ይወስድና እሷንም ደግሞ 5 ቦታ ከፍሎ ከአምስተኛዋ ቀን አንድ አምስተኛዋ ቆርጦ ይወስዳል። ይሄ ማለት 288 ደቂቃ ወይም ደግሞ የአንድ ቀን የአምስተኛዋ ቀን አንድ አምስተኛው ክፋይ ማለት ነው። ስንት ቀረው? 4.8 ቀን ቀረው ማለት ነው። ከጳጉሜን ቀናቶች 0.2 ቆርጦ ስለጣለ ማለት ነው አንድ አምስተኛው።
ስለዚህ ሙሉ የሆኑ ቀናቶች ራሳቸውን አጠራቅመው 73 ዓመት በ73 ዓመት ውስጥ አንድ ሙሉ ዓመት የሆኑ እንደነበረው እንደዛ ለማጠራቀም አሁን አይበቃቸውም ጊዜ ማለት ነው። 73 ዓመት ስላጠሩ ራሳቸው ቁጥራቸው ስላነሰ፣ ስለዚህ ጊዜው ተራዝሞ ልክ በ76 ዓመት ውስጥ አንድ ዓመት ይሞላሉ። በ76 ዓመት ውስጥ አንድ ዓመት ይሞላሉ። 3 ዓመት ተጨመረ ለዚህ እጥረት ሲባል ማለት ነው፣ ለተቀነሰው ቁጥር ሲባል ማለት ነው። ስለዚህ ጭማሪ ነው። መሐመድ አሁን በዚህ ቁጥር መጣ። ልክ ቁረይሾች አሳደውት ከመካ ወደ መዲና ከመጣ በኋላ መዲና ላይ የተቀበሉት ሰዎች ወንዶቹ ስንት ናቸው? 73 ናቸው። ልክ ሙሴ እና ሎሌው ኢያሱ በ73 ላይ ተጨምረው 75 አድርጓቸው እንደነበረው ደግሞ እንደዚሁ መሐመድ ደግሞ በመሐመድ ላይ ደግሞ ጭማሪ የነበሩት ደግሞ ስንት ናቸው? ሴቶች ደግሞ ስንት ነበሩ? 2 ሴቶች ደግሞ ነበሩ። ጠቅላላ ስንት ናቸው? 75 ነበሩ መዲና ላይ የተቀበሉት ማለት ነው። እሱን ንጉስ አድርገው እሱን አላህ የፈጣሪ መልእክተኛ አድርገው ተቀበሉት እና አነገሱት። ስለዚህ ንጉሱ መሐመድ ደግሞ ስንተኛ ቁጥር ነበረ? 76 ሆኖ ምን ሆነ? አለቃቸው ሆነ ማለት ነው። ልክ እቺ ቆራጣዋ የጳጉሜን ቀናቶች ማለት ነው 4.8 የሆነችው ቀን ተጠራቅማ አንድ ዓመት የምትሞላ በ76 ዓመት እንደሆነችና 76ኛው ዓመት የነዚህ ሁሉ ዓመታቶች አለቃ እንደሆነች ልክ እንደዚሁ እሱ የነዚህ ሁሉ አለቃ ሆነ። 77ኛ ግን ሌላ ቁጥር ደግሞ ነበረ። አጎቱም ተከትሎት ነበረ። በአስተሳሰቡ አይከተለውም፣ ነገር ግን በስጋ ዘመድ ስለሆነ እና መስፍንም ስለሆነ ከሌሎች አሳዳጆች እሱን ለማዳን ማለት ነው ለመጠበቅ ተከትሎት ነበር። ጠቅላላ ሰዎቹ 77 ናቸው፣ ግን ደግሞ የሚያምኑት 75 ናቸው። ያሳመናቸው ደግሞ 76ኛ አለቃቸው ነው ማለት ነው። ስለዚህ ይሄንን ቁጥር ውሸት ነው፣ ይሄ ቁጥር ውሸት ነው ማለት ነው። አሁን ይሄ ዑደት ሆኖ 76 ቁጥር የመሐመድ ቁጥር ዑደት ሆኖ ምን እናደርጋለን? እንይዘዋለን ማለት ነው። በኋላ እንመለስበታለን። ሌላ ደግሞ ቁጥር አለው። አሁን 76 ቁጥር የመሐመድ ቁጥር የማን ቁጥር ነው? የመሐመድ ቁጥር ነው። 77 ቁጥር የማን ቁጥር ነው? የመሐመድ ቁጥር ነው። 72 ቁጥርም ደግሞ እንደዚሁ የማን ነው? የመሐመድ ቁጥር ነው። ለምንድን ነው የመሐመድ ቁጥር የሚሆነው? በኋላ እንመጣበታለን። ሌላው 10 ቁጥር የዚህ የጨረቃ ዋና የመዋጊያ ቀንዱ ነው ማለት ነው። 10 ቁጥር በዓመት ጨረቃ ምን ያደርጋል? 10 ቀናቶችን ወደ 11 ቀናቶች የተጠጉ 10.88 4 5 4 8 6 አንዳንድ እያለ የሚቀጥል ወደ 11 ቀን የተጠጋ ከፀሐዩ ዓመት ቀን እየቆረጠ ማለት ነው ምን ያደርጋል? ይጥላል። ለዚህ ነው የነሱ ጾም የመጀመሪያ ዓመት ሲገባ በየዓመቱ ከፀሐይ ዓመት ቀናቶች ማለት ነው ወደ 11 ቀን የሚጠጋ ቀናቶችን ወደ ኋላ ሸሸት እያሉ አስቀድሞ ዓመታቸውን እየጨረሱ የሚጀምሩት ማለት ነው። እና ሌላ ደግሞ 7 ደግሞ ራሶች ደግሞ አሉ። በኋላ እመጣበታለሁ። እነዚህ 10 ቀንድና 7 ራሶች ምንድናቸው? 7ቱ ጨረቃ ግማሽ የምትሆንበት፣ እንደገና ሌላ 7 ሲጨመርበት ሙሉ የምትሆንበት፣ እንደገና ሌላ 7 ሲጨመርበት መልሳ ግማሽ የምትሆንበት፣ እንደገና ሌላ 7 ሲጨመርበት የምታልቅበት እድሜዋ ጊዜዋ ወርዋር የምትጨርስበት ማለት ነው። ስለዚህ 4 ቦታ ተከፍሎ ይሄ 7 ማስያ ነው። በእኛ ሱባኤ ይባላል ማለት ነው። እና ሱባኤ 7 ቁጥር የሱ የመዋጊያ ቁጥር ነው። 10ም ቁጥር ልክ እንደዚሁ የመዋጊያ ቁጥር ነው። ምን ይለዋል? ሪያዱ አሷሊሒን ቅጽ 2 ምዕራፍ 228 አንቀጽ 1254 እና ማብራሪያው ማለት ነው ገጽ 198 ላይ ያለው እንዲህ ይላል። አንቀጹ እንዲህ ሲል አቡ አዩብ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። ረመዳንን የጾመና እርሱን አስከትሎም ከሸዋል ወር 6 ቀናትን ያከለ ዓመቱን ሙሉ እንደ ጾመ ይቆጠርለታል። ከዛ ደግሞ እዛው አብሮ ተያይዞ ምን ይላል? ከሐዲሱ የምንማራ ቁም ነገሮች እና አንድ ምንዳ በ10 እንደሚበዛ ዘገባዎች አመልክቷል። ረመዳን እና ከሸዋል 6 ቀናትን የጾመ በድምሩ 36 ቀናትን ጾመ ማለት ነው። እነዚህ ቀናት በ10
ሲባዙ 360 ቀናት ማለትም 1 ዓመት ይሆናል። ስለዚህ ረመዳንና ከሸዋል 6 ቀን የጾመ ዓመቱን ሙሉ እንደ ጾመ ይቆጠርለታል ይላል። ስለዚህ 36 የሚለው ቁጥር ያዙ። 10 የምንዳ ወይም የበረከት ቁጥር ነው የተባለው 10 ቁጥርን ደግሞ ያዙ መዋጊያው ስለሆነ ልክ እንደዚሁ 36ን ከዛ ደግሞ 10ና 36 ተባዝቶ የመጣው 360 ቀናቶችን ደግሞ እንደ ዓመት ሙሉ ተቆጥሯል። አሁን ጨረቃ 354.367 የሚል ነው የምትቆጥረው። ወደ 355ኛው ላይ ነው የምትጨርሰው ማለት ነው። ይሄኛው ምስጢራዊ የሆነ የመዋጊያው ቁጥር ደግሞ እንደገና 360 ይቆጥራል ማለት ነው። ማንን አስቀረ ማለት ነው? 5ቱ የጳጉሜ ቀናቶችን ስለማይፈልጋቸው ቆርጦ አስቀራቸው ማለት ነው። ለምን? በ5ቱ የጳጉሜ ቀናቶች ውስጥ ትልቁ ምስጢር ስላለ ከኢየሱስ ክርስቶስ ጋር የሚገናኝ ከቅድስና ጋር የሚገናኝ ትልቅ ምስጢር ስላለ ማለት ነው። ስለዚህ 36ቱን ቁጥር እንይዛለን፣ 10ሩን እንይዛለን። 7ቱን ደግሞ ምን እናደርጋለን? በጣም ጥሩ። 7ቱ ደግሞ ምንድን ነው? ራሶች የተባሉት ማለት ነው። ሱባኤ ተብለው የዓመታት ሱባኤ ከሆኑት ውስጥ ማለት ነው። ከአንድ ዓመት ውስጥ ከጳጉሜ በኋላ ያለችዋ ተጨማሪዋ 6 ሰዓት ወይም ደግሞ ሩብ ቀን ይወስዳል። ከሰባቱ ዓመት እንደዚህ ሲወስድ እነሱን አጠራቅሞ 2 ቀን ያልሞላ ወይም ደግሞ ለ2 ቀን ሩብ ቀን የጎደለው 1.75 የሆነ ቀንን ያገኛል። ይህንን መልሶ በጨረቃው ዓመት ሲያባዛው በጨረቃ ዓመት ማለት 355 በዚህ ሲያባዛው ስንት ይመጣለታል? 620.25 ይሆናል ማለት ነው። ተመልሰን ያቺ ቅድም ከ7ቱ ዓመት ያጠራቀማት የሩብ እንትን ማለት ነው 1.75 የሆነቿ ሲደምራት 623 ሆናለች። ይሄ ማለት 622 623ኛ ለማለት ነው። በዚህ ዓመተ ሂጅራ እያሉ የሚሉት መሐመድ ከመካ ወደ መዲና የተሰደደበት መዲና ላይ የነበሩ የሱ ሱሐባዎች ማለት ነው እሱን የተቀበሉበት ዓመት ነው። ከዚህ ጊዜ ጀምሮ ነው የእስልምናው የእንትኑ ዘመን የሚቆጠረው ማለት ነው። ስለዚህ የተከበረ ነው። እንደዚሁም ደግሞ አሁንም ይቺ 1.75 የምትባለዋ ማለት ነው የሰባቱ የሱባኤ ጥርቅም ሩብ ቀን ማለት ነው። እሷ መልሳ ቅድም ባልኳት በ360ዎቹ ቀናት ሲባዛ ስንት ይመጣል? 630 ይመጣል ማለት ነው። 630 ማለት አሁንም መሐመድ ለ8 ዓመት ተዋግቶ ድል በማድረግና ወደ መካ በመመለስ ዓለም አቀፍ የእስልምና ሃይማኖት የመሰረተበት ራሱን እንደ ንጉስ የቆጠረበት ወይም ደግሞ የተቆጠረበት ዓመት ነው ማለት ነው። ይህ ዓመት ልክ ኢየሱስ ክርስቶስ ከተጠመቀበት ጊዜ ጀምሮ ሲቆጠር ስንት ነው? 600 ዓመት ነው። ድፍን 600 ዓመት ይሆናል። ይሄ 600 ዓመት ጳጉሜ 7 ተብላ የምትቆጠረው አንድ ቀን የምትሞላበት ዑደት ነው እና ደግሞ በኖህ ደግሞ ምልክትነት ደግሞ ሲቆጠር ደግሞ ኖህ 600 ዓመት ሲሞላው የጥፋት ውሃ የዘነበበት ነው። ግን ኖህ ማን ነው ሲባል የኢየሱስ ክርስቶስ ምልክት ምሳሌ ነበረ። አባቱ ላሜህ እሱን ኖህ ብሎ የጠራው ይህ ከእርግማናችን በተረገምንባት ምድር ከእርግማናችን ይሄ ይታደገናል ያድነናል ሲል ነው ስሙን ኖህ ብሎ የጠራው። ታዳጊያችን ግን ማን ነበር? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው ታዳጊያችን፣ ኖህ ደግሞ ምልክቱ ነበረ ማለት ነው። ስለዚህ በምልክት አድርጎ ስለ ኢየሱስ ክርስቶስ መናገሩ ነበረ። ታዲያ ኖህ 600 ዓመት ሞልቶት የጥፋት ውሃ እንደዘነበው ኢየሱስ ክርስቶስም ልክ ተወልዶ 600 ዓመት ሲሞላው ምን ሆነ? መሐመድ ተነሳ ማለት ነው። በስጋ ከተጠመቀበት ጊዜ ጀምሮ ደግሞ ስለ ጥፋት ነው እንግዲህ ስለ ሞት ስለ ጥፋት ነው የሚናገረው ጥምቀቱ። ከተጠመቀበት ጥምቀት ጀምሮ ደግሞ ልክ መሐመድ ድል እስከሚያደርግበት ድረስ ደግሞ ሙሉ 600 ዓመት ተፈጸመ ማለት ነው። ይሄ ፍጻሜ ልክ በጥፋት ውሃው ተመስሎ አጥፊ የሆኑት ኢየሱስ ክርስቶስ አዳኝ አይደለም፣ ኢየሱስ ክርስቶስ ፈጣሪ አይደለም የሚል አስተምህሮ ይዘው ዓለም በኢየሱስ ክርስቶስ አምኖ በኢየሱስ ክርስቶስ አዳኝነትና ፈጣሪነት አምኖ እንዳይድን በዛ ምልክትነት የመጣው ማነው? አሁን መሐመድና አስተምህሮ ተከታዮቹም ጭምር ናቸው ማለት ነው። በጣም ጥሩ። ስለዚህ እነዚህ ከላይ ቅድም ያስቀመጥኳቸው
ቁጥሮችን መርሳት የለብንም ማለት ነው። በሌላ ቦታ ምን የሚላለ እነዚህ 36 ቀናቶች የረመዳንና ከቀጣይ ካለው ወር 6 ቀናቶች ብቻም ሳይሆን በሌላም ቀመር ደግሞ ምን ያደርጉ ይቀምሯል። ጨረቃ በእነሱ ወር ማለት ነው 13ኛው ቀን 14ኛው ቀንና 15ኛው ቀን ጨረቃ ሙሉ የምትሆንባቸው እነዚህ 3 ቀናቶች ከወየወር ወስደው በ12 ወራቶች በአመቱ ማለት ነው ሲያባዟቸው 36 ይመጣል። ይሄ ደግሞ እነሱ የምንዳ ቁጥር ነው በሚሉት በ10 ሲያባዙት አሁንም 360 ይመጣል ማለት ነው። ስለዚህ 36 የሚለው ቁጥር በደንብ መያዝ አለበት። ልክ እንደዚሁም ደግሞ ሌላም ቀመር ደግሞ አለ። በሪያዱ አሷሊሒን ቅጽ 2 ገጽ 265 እና 266 ላይ አንቀጽ 1419 እና አንቀጽ 1420 ላይ 33 ጊዜ ተስቢሕ፣ 33 ጊዜ ተሕሚድ፣ 34 ጊዜ ደግሞ ተክቢር ማድረግ፣ መቶኛዋን ደግሞ ማክበር ይላል። ይሄ ማለት 33 ጠቅላላ 66 እንደገና 34 ሲደመርበት 100 ይሆናል። መቶኛዋን ማክበር ማለት 34ኛዋን ማክበር ማለት ነው። ስለዚህ 34ኛዋን ማክበር ደግሞ 34 ቁጥር የሚለው ደግሞ በተለየ ያከብረዋል። ለምንድን ነው በተለየ የሚያከብረው ቢባል ጨረቃ በዚህ ጊዜ የሚሰራው ስራ ስላለ ነው። ከፀሐይ ዓመት ቀናቶች ወደ 11 ቀን የተጠጉ 10.8845488611 የሚል ቆርጦ እየጣለ በሁለተኛው ዓመት ወደ 21 ከምናምን ይሆናል። እንደዚህ እያለ በሶስተኛው ዓመት ደግሞ እንደዚህ እያለ ይቀጥልና ልክ እነዚህ የፀሐዩ ዓመት ቀናቶችን በጠቅላላ ቆርጦ ሸንሽኖ የሚጨርሰው በ33 ዓመት 33.55 እያለ የሚቀጥል በ34ኛው ላይ ነው። 33 ዓመት የኢየሱስ ክርስቶስ ዓመት ዕድሜ ሙሉ ዓመት ነው። 34ኛው ግን ኢየሱስ ክርስቶስ ምን ሆኗል? ተሰቅሏል። የተገደለበት ነው ማለት ነው። ስለዚህ ይሄንን ያከብረዋል ማለት ነው። ልክ እንደዚሁ ደግሞ ጨረቃ እነዚህ ቀናቶችን የበተነበት ነው። ይህ ቁጥር ያከብረዋል። ምን ብሎ ተክቢር ብሎ ያከብረዋል ማለት ነው። እነዚህ ሁሉ በድምር ምንን የሚያመጡ ናቸው? 666 የሚባለውን የአውሬ ቁጥር የሚያመጡ ናቸው። በቀጥታ አሁን ወደ እነሱ እናልፋለን፣ ወደዚህ ቀመር ማለት ነው። ስለዚህ አሁን ወዴት ነው በቀጥታ የምንገባው? 666 የሚባለው ቀመር የመሐመድ መሆኑን ነው። እንግዲህ እነዚህን ቁጥር ይዘን የምንቀምረው ማለት ነው። እስካሁን ስነግራችሁ የነበሩ ቀመሮችን አንደኛው 666 የመሐመድ ሆኖ የሚቀመርበት ምክንያት 73ኛውን ቁጥር ምን በማድረግ ነው? ቆርጦ በመጣል ማለት ነው። ለምን 73 ቁጥር ማለት የአሮን ቁጥር ነው፣ የክህነት ቁጥር ነው። 73 ቁጥር ማለት የካህኑ የሰማያዊ ካህን የኢየሱስ ክርስቶስ ቁጥር ነው እና ኢየሱስ ክርስቶስ በ73ኛው አውደ ማህተም ላይ ስለሆነ ነበረ የተወለደው። ይሄ ማለት 72 አውደ ማህተም ከአንድ አውደ ፀሐይ ስለነበር የተወለደው 73ኛ የሆነችውን አንድ አውደ ፀሐይ ቆርጦ በመጣል ስንት ያስቀራል? 72 አውደ ማህተም ብቻ ያስቀራል። አንድ አውደ ማህተም በውስጡ የሚይዘው 76 ዓመታትን ስለሆነ 72 በ76 ሲባዛ 5472 ይሆናል ማለት ነው። እና ከእያንዳንዱ አንድ አውደ ማህተም ማተሚያ የሆነችው የመሐመድ ምልክት የሆነችዋን የመጨረሻውን ዓመት ብቻ በመውሰድ ከ5472 ዓመታት ውስጥ 72 ዓመት ብቻ ይወስዳል። ከአንድ አውደ ማህተም ማለትም ከ76 ዓመት ውስጥ አንዷን ብቻ የመጨረሻውን እየወሰደ ማለት ነው። ይሄ ለራሱ ያዘጋጀዋል ማለት ነው። እና ደግሞ ራሱ መሐመድ በድህረ ልደተ ክርስቶስ ደግሞ ማለት ነው መሐመድ እንደገና ልክ 622 ድህረ ልደተ ክርስቶስ ላይ ሲሆን ከመካ ወደ መዲና የተሰደደበትና እሱ ከሚያስተምረው አስተምህሮ ውጭ ያለውን በሰይፍ ለማጥፋት የተማማሉበት ዓመት ነው የዓመት ማለት ነው። እና ከ622 ላይ ስንት አሁንም ቆርጦ ይጥላል? አሁንም 28 ዓመት ማለትም አንድ አውደ ፀሐይ ቆርጦ ይጥላል ማለት ነው። ለምን? የኢየሱስ ክርስቶስ ቁጥር ስለሆነ። በነገራችን ላይ ይህ ቁጥር ማለት የኢየሱስ ክርስቶስ ቁጥር ነው። ፀሐይ አማናዊ ፀሐይ ማለት ኢየሱስ ክርስቶስ ስለሆነ ኢየሱስ ክርስቶስ የተወለደበትን 5.6
ሺኛው ላይ ስለሆነ ኢየሱስ ክርስቶስ የተወለደ 5500 ሞልቶ 5500 ማለት 5.5 ነው የሚሆነው። ከዛ በኋላ ተወልዶ በ5.6ኛው ላይ ስለሆነ ወንጌሉን የሰራው ይሄ ቁጥር የኢየሱስ ክርስቶስ ቁጥር ነው። ይሄ ቁጥር በ5 ሲባዛ 5 ማለት የጳጉሜ ቀናት ቁጥር ነው ብዬ በ5 ሲባዛ የሚመጣው ስንት ነው? 28 ነው የሚመጣው። ስለዚህ የኢየሱስ ክርስቶስ ቁጥር ነው። ይሄኛው ደግሞ ባለፈው በሌላ ቁጥር ስናገር የኖህ መርከብ ያረፈችበት አለ አይደለም? የኖህ መርከብ ያረፈችበት ቁጥር አለ። ልክ በአራራት ራስ ላይ ማለት ነው 197ኛው ቀን ላይ አረፈች። አመቱ በገባ በ197ኛው ቀን ላይ አርፋለች ብያልኩታል። እሱ በአንድ አውደ ፀሐይ ሲባዛ ምን ሆኖ ነበር የመጣው? ኢየሱስ ክርስቶስ የተወለደበትን 197ኛው አውደ ፀሐይ ያሳይ ነበር። የቀሩት 198 ቀናቶች ነበሩ። እሱን ደግሞ መልሰን በኢየሱስ ክርስቶስ እድሜ በ33 ስናባዛው አሁንም ኢየሱስ ክርስቶስ የተወለደበት ወንጌሉን የሰራበት ቁጥር ያሳያል። ስለዚህ 28ንና 33 ቁጥርን አይፈልጋቸውም። ተቃዋሚው የ666 ቀመር በዛ የሚመጣው የኢየሱስ ክርስቶስ ቁጥርን አይፈልግም። እሱን እየቆረጠ ነው የሚጥለው። ስለዚህ አሁንም 28 ዓመታትን ከ622 እሱ ከተነሳበት ይቆርጥና የሚቀረው ስንት ይሆናል? 589 ዓመት ብቻ ይቀረዋል ማለት ነው። 589 ዓመት ከቀረ በኋላ ቅድም ያስቀመጣቸው እነዚህ 72 ዓመታቶች ደግሞ አሉ። አንድ አውደ ፀሐይ ቆርጦ ከቅድመ ልደተ ክርስቶስ የነበሩ አውደ ማህተሞችን ወስዶ ከነሱ የመጨረሻ ዓመታቶችን ወስዶ 72 ዓመታትን ቆርጦ ብቻ ቀምሮ አስቀምጦ ነበረ። ስለዚህ ከድህረ ልደተ ክርስቶስ 589 ከቅድመ ልደተ ክርስቶስ ደግሞ 72 ዓመታቶችን አንድ ላይ ወስዷል። እነሱን ሲደምራቸው ማለትም 594 622 ሲቀነስ 28 594 ይሆናል። 594 ሲደመር 72 ደግሞ 666 ይሆናል። ደምሩት። አንዱ ማረጋገጫ ይሄ ነው። ሁለተኛ ማረጋገጫ ደግሞ 600 ከ622 ላይ የኢየሱስ ክርስቶስን እድሜ 33ን ምን ያደርጋል? ቆርጦ ይጥላል። ስንት ይቀርለታል? 589 ይቀርለታል። ከ589 ላይ በመካ መዲና ላይ የተስማሙት 76 ሰዎች ቢሆኑም 77ኛ ደግሞ የእሱ አጎት ስለነበረ እሱ 77 ነበር። ስለዚህ ጠቅላላ 77 ነበሩ። በቀሩት በ589 ላይ 77ቱ ሲደመር ስንት ይመጣል? አሁንም 666 ይሆናል ማለት ነው። እንቀጥል። እነዚህ ቅድም ደግሞ ሌላ ሶስተኛ ማረጋገጫ ማለት ነው 666 የመሐመድ ቁጥር መሆኑን ሶስተኛ ማረጋገጫ ደግሞ ለ8 ዓመት ተዋግቶ በ622 ነው የተስማሙት። ከዛ በኋላ ለ8 ዓመት ተዋግቶ 630 ሲሞላ 630 ድህረ ልደተ ክርስቶስ ሲሞላ መሐመድ ድል አድርጎ ወደ መካ ከመጣ በኋላ እዛ ነው ዓለም አቀፍ መንግስቱን የመሰረተው ሃይማኖታዊ መንግስቱ። እዚህ ላይ ደግሞ ምን እንደምራለን? ቅድም የተባሉት የጾሙ ቀናቶች 30 ቀንና 6 ቀናት ሲደመሩ 36 ይሆናሉ። እነዚህ በአመታት ይለወጣሉ። አመትም ቀንም ተመሳሳይ ምስጢር ስላለው ማለት ነው። 36 ዓመት አድርገን ወስደን ስንደምራቸው 666 ይሆናሉ ማለት ነው። አሁንም ኢየሱስ ክርስቶስ የሞተበት 34ኛው ዓመት ላይ ነው ብያለሁ። 36 ዓመቱ አልቆ 34ኛ ላይ ነው ብያለሁ። ይሄ ብቻ ሳይሆን ጨረቃም እንደዚሁ ፀሐይን እየተዋጋ ማለትም የፀሐዩን ቀናቶች ህጸጽ እያደረገ እየቀነሰ ሸንሽኖ የሚጨርስበት ደግሞ በ34ኛው ዓመት ማለትም 33.55 የሚል ነው ብያለሁ። ይሄ 34 ዓመት መሐመድ ራሱ በሞተበት በ632 ድህረ ልደተ ክርስቶስ ላይ ስንደምረው 34 እና 632 ስንደምረው ስንት ይመጣል? 666 ይመጣል ማለት ነው። ወደ ክፍልፋዩ ስንመጣ እንደዚሁ 632 ነጥብ ብለን የወራቶች የረገጠው አለ አይደል መሐመድ የሞተበት እና እንደዚሁም ደግሞ ጨረቃ ደግሞ ሸንሽና የምትጨርስበት 33.55 የሚል ሲደመር ሙሉ 666 ይመጣል። በክፍልፋይም ደረጃ ቢሆን ማለት ነው። እዛ ውስጥ ጊዜ ስለሚወስድብኝ እዛ ውስጥ መግባት ስለማልፈልግ ነው እንጂ። በጣም ጥሩ። ታዲያ ይሄ ቁጥር ምንድነው የሚወክለው? ይሄ መሐመድ ምን ብሎ ነው የመጣው? መሐመድ ሙሉ ቁርአንን ካነበብነው በአብዛኛው የምናየው ምንድነው? እያስፈራራ ነው የመጣው።
እያስፈራራ ምን እያለ በጀሃነም የጀሃነም እሳት ይበላችኋል እኔን የላከኝን አላህን ካልተቀበላችሁ እያለ በጀሃነም እሳት ቅጣት እያስፈራራ ነው የመጣው። ለምን ከየት አመጣው? እግዚአብሔር ተናግሮት አይደለም የወሰደው ከክርስትና አስተምህሮ ነው። እሱን መጀመሪያ ያስተማረው ክርስቲያን ቄስ ነበር፣ ታሪኩን እንደሚያሳየን ማለት ነው። ስለዚህ በክርስትና አስተምህሮ ውስጥ የገሃነም እሳት ቅጣት ስላለ በዚህ መሰረት እሱን አምኖ እሱን እያስፈራራ መጣ ማለት ነው። አስፈራሪ ሆኖ አጽናኝ አይደለም፣ አዳኝ አይደለም፣ ወዮታ እየተናገረ ነው የመጣው ማለት ነው። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ፈጣሪ ነው አዳኝ ነው ከሚለው አስተምህሮ ውጪ ኃጥአን በገሃነመ እሳት ቅጣት ይቀጣሉ የሚለው አስተምህሮ የገባው ለምንድን ነው? ሐሳውያን ነቢያት፣ ሐሳውያን መሲሖች እና ሐሳዊ ፈጣሪ በሚመጡበት ሰዓት እንደ ኢየሱስ ክርስቶስ አዳኝ ሳይሆኑ ዓለምን እናጠፋለን እንቀጣለን ብለው እንደ መሐመድ እያስፈራሩ እንዲመጡ በሟርትና በእርግማን እንዲመጡ ለእነርሱ የእንቅፋትና የማሰናከያ ድንጋይ ሆኖ ሲመጣ ነው። መጽሐፍ ቅዱስ ደጋግሞ እንደዛ ስለሚናገር ማለት ነው። የህይወት ቃልን ይዞ ሳይሆን የመጣው የጥፋት ቃልን የሟርት ቃልን ይዞ ነው የመጣው ማለት ነው። ስለዚህ ይህን ቁጥር በቀኝ እጃቸው ያልታተመባቸው ማንም ሰዎች ሊነግዱ ሊሸጡም ሊገዙም እንዳይችሉ እስኪችሉ ድረስ ያደርግባቸዋል ማለት ምን ማለት ነው? ቀኝ ማለት ስልጣን ማለት ነው። በተሰጣቸው ስልጣን በእግዚአብሔር መንግስት አስተምህሮ እነሱ በዚህ ቀመር የሚገለጸው በመሐመድ አስተምህሮ የሚገለጸው በዚህ ማንነት ውስጥ ያለውን ስለ ገሃነመ እሳት ቅጣት ያለው አስተምህሮ ካልሆነ በስተቀር በምንም ነገር ሊያስቡ እንዳይችሉ እስከዛ ድረስ ዓለም ትዋጣለች በዚህ አስተምህሮ ማለት ነው። ምንም እንኳን መሐመድ ቢሆን በዋናነት ይህንን አጉልቶ ስለ ገሃነመ እሳት ቅጣት የሚያስተምረው በእኛውም በክርስትና በሁሉም አይነት ክርስትና እንደዚህ አይነት አስተምህሮ ለእንደነዚህ አይነት ለሐሳውያን ነቢያትና ለሐሳውያን መሲሖች ለሐሳውያን ፈጣሪ ሆነው ለሚነሱት መሰናከያ ተደርጎ የተቀመጠው የመጽሐፍ ቅዱስ ቃልን እነዚህ ሁሉ አስተማሪዎች ምን ሆነውባቸዋል? ምን ሆነዋል? መሰናከያ ስለሆነባቸው ተሰናክለውበታል ማለት ነው። ለዚህ ነበር እኮ ሐዋርያው ያዕቆብ ሁላችን አስተማሪ ልንሆን አንውደድ፣ የባሰው ፍርድ እንድንቀበል ታውቃላችሁና አንደበት እሳት ነው እያለ የተናገረው እሳት የምንሆንበት በሌሎች ላይ ስንፈርድ ተመልሰን እኛ የምንፈረድበት በዛው ቃልና የምንጠፋበት አይነት አስተምህሮ ስላለ የህይወት ቃል የማንለይ ከሆነ የማናውቅ ከሆነ እንደዚህ አይነት አስተምህሮ ውስጥ ለመግባት ሁላችን አስተማሪዎች አንሁን ብሎ አስጠንቅቆ የተናገረው በያዕቆብ መልእክት ምዕራፍ 3 ላይ ለዚህ ነበር ማለት ነው። ስለዚህ በመጽሐፍ ቅዱስ ውስጥ የህይወት ቃል ብቻ አይደለም የሚገድልም ቃል አለ። ይህን ቃል ጠቅሰን ስንናገር እንሞትበታለን። በፈረድነው ፍርድ ይፈረድብናል። ኢየሱስ ክርስቶስ ዳግም እስከሚመጣ ድረስ የኢየሱስ ክርስቶስን ሰማያዊ ስጋ ለብሰን አንቆይም። በነፍስ ነው የምንቆየው። አንቀላፍተን ነው የምንቆየው። አንቀላፍተን ነው የምንቆየው ማለት ምን ማለት ነው? በሲኦል ውስጥ በህልም ዓለም ነው የምንቆየው፣ እየቃየን እያሰቃየን ያ አስቀድመን ስንፈርደው የነበረው አስተሳሰብ ከዛ አርነት ስላልወጣን የእንቅፋቱ ቃል እኛን ስለተጫነን ነፍሳችን እየተጨነቀች በእሳት እየተቃጠልን እንዳለን እያሰብን ነው እንድንቆይ የምንሆነው ማለት ነው። አርነት ስላልወጣን ማለት ነው። በአስተሳሰብ በአመለካከት ማለት ነው። ስለዚህ ይሄ ቁጥር ይህን አስተሳሰብ ይወክለዋል። ንግድ ነው ይሄ ማለት ነው። ያስተምረው ንግድ ነው በወንጌል ማለት ነው። በግለሰብ ደረጃ ግን ምልክቱ የማን ነው? የመሐመድ ቁጥር ነው ማለት ነው። አሁን በዚህ ዘመን ተነስተው ክፋትን ስላገዟትና ክፋትን ስለተመኟት ይሄ ቁጥር የኛ ነው እያሉ እነዚህ ኢሉሚናቲ የሚባሉ ለራሳቸው ይህን ቁጥር ስለወሰዱት የነሱ ነው ማለት አይደለም። በተግባር እውነት ነው። እነሱ ራሳቸው የገሃነመ እሳት ቅጣት እንዳለ ያምናሉ፣ ይዋጋሉ፣ እንትን ያደርጋሉ። ነገር ግን ይህን ቁጥር በማወቅ የእግዚአብሔር ጥበብ አለ፣ ቅድስና አለ ከሆነ ቀመር ቀምረህ ይሄማ የማን እንደሆነ አይደንቲፋይ አድርገህ ማንነትን ትለይበታለህ። ቅዱሳን ይለዩበታል እንጂ ማንም የእግዚአብሔር ጥበብ የሌለው እና የእግዚአብሔር ተቃዋሚ የሆነ ይህን ቁጥር አውቆ ማንነት የምን ምልክት እንደሆነ አውቆ ለራሱ ሊወስድም ሊሰጥም ለሌሎችም ሊሰጥም አይችልም። ታትሞ ተቀምጧል ማለት ነው። ስለዚህ በዚህ አስተሳሰብ ውስጥ ያሉ ሰዎች በዚህ ቁጥር ስር ውስጥ እንዳሉ ማወቅ አለባቸው። በዋናነት ግን የመሐመድ ቁጥር ነው፣ ይህ ቁጥር ነው እንወቅ። ስለዚህ የገሃነመ እሳት ቅጣት የሚወገድ ነው እያልኩ ስናገር በምክንያት ነው። እቀጥልበታለሁ።
ባለፈውም ስናገር ነበር። በመሐመድ ጀምር ያለው ወደ ሌሎቹ መሻገራለሁኝ። አሁን አራተኛው ሁለቱ አውሬዎች አሁን መጥቷል። የመጀመሪያው መሐመድ ነው። ሁለተኛው ደግሞ ማርቲን ሉተር ነው ዓለምን ያሳተው። አሁን በዚህ ዘመን ደግሞ አንዱ በኢትዮጵያ አንዱ በእስራኤል መጥተዋል። ሁሉም አጥፊዎች ናቸው፣ አስፈራሪዎች ናቸው። ግን ደግሞ የሚወገድ ቃል ደግሞ አለ። እንደዚህ ያለው የጥፋት ቃል ማለት ነው። በተቃራኒው ያለው አሰላለፍ ስለ ደህንነት፣ ስለ ሰላም፣ ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ፍቅር የሚናገረው ደግሞ ስለሚሻረው ነገር ስለሚጸናው ስለ ፍቅር እየተናገረ ስለሚሻለው ነገር ደግሞ ምንነት ደግሞ የሚናገር ደግሞ የተለየ ነው። በፍሬያቸው ታውቋቸዋላችሁ ነው የሚለው። ታውቁስ እንደሆነ በፍሬያቸው እወቋቸው። እንዲሁ እኔ ነኝ ስላለ መሆን አይቻልም፣ አይደለም ስለተባለም አለመሆን አይቻልም። ሁላችንም ፍጡራንን፣ ማንነታችን በእርሱ ተሰርቷል። ግን ደግሞ ያን ጊዜ ኢየሱስ ክርስቶስ ሲናገር ይቃወሙት እንደነበር፣ ይሰድቡት እንደነበረ መስደብ የኢየሱስ ክርስቶስ የጽድቅ ፍሬ ሊሆን አይችልም። ተመልሳችሁ ያንን ታሪክ አትድገሙት። ብዙ ምልክቶች እንሰጥቻችሁ አለው። ከነዛ ምልክቶች አንዱንም ይዛችሁ የምትሞግቱ አይደላችሁም። በለመደ አፍ ግን እዚህ በየቲክቶክ እና በየዩቲዩቡ ትሳደባላችሁ። ይሄ ራሳችሁን ነው የሚጎዳችሁ። ለእኔ በረከት ነው ደጋግሜ የምናገረው። ስድቡ ለእኔ በረከት ነው፣ ግን አዝንላችኋለሁ። ለምን? ለእናንተ ስድቡ እናንተን ስለሚጎዳችሁ ማለት ነው። ስለዚህ የዛሬው ትምህርት ጨርሻለሁ። ለነበረን ቆይታ ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ የተመሰገነ ይሁን። ስለዚህ የዛሬ ትምህርታችንን እዚህ ላይ ጨርሻለሁኝ። ለነበረን ቆይታ ፈጣሪያችን መድኃኒታችን ጌታችን ኢየሱስ ክርስቶስ ክብሩ ሁሉ እርሱ ይውሰድ። እናታችን ቅድስት ድንግል ማርያም፣ ቅዱሳን ጻድቃን ሁሉ፣ ቅዱሳን መላእክትም ሁሉ በአማላጅነታቸውና በተራዳኢነታቸው አሁንም ከኛ ጋር የሆኑ። ገና ብዙ የምንነጋገረው ነገር አለ፣ ግን ልባችንን ዝግ አድርገን በትህትና እንስማ። ታገሱኝ። ስልክ እየደወላችሁ አናግሩኝ። አሁንም ጥያቄ ካላችሁ በቀጥታ ጠይቁኝ። ይህንን መልእክት ደግሞ ወደሚመለከታቸው አድርሱልኝ። ሼር እያደረጋችሁ እናንተም የማትከተሉኝ ከሆነ ሰብስክራይብ አድርጉልኝ። ይቆየን።